ከየትም ገብታ ልጄ ልዩን አትርፍልኝ ብለውኛል። እረፍት አጥቻለሁ። እባክሽ ዶክተር እርጅኝ። ልዩዬ እኮ ተገኘች። የኔ ቆንጆ ተገኘች እኮ። እኔ እኮ ሁሉ ነገር አለኝ። የሌለኝ ወንድምና እህት ነው። እኔ በህይወት እያለሁ ምንም ነገር አይጎልብሽም። እሺ? የምን ክፍል? የማርኮ ክፍል። አብርሃም የሆነ ነገር አውቋል። ማስመሰል የሚባል ነገር የማያውቅ ገገማ እንደሆነ እያወቅሽ ለምን አዲስ እንደምትሆኝ ነው የሚገርመኝ። ሳላውቅ ልጄን በድያታለሁ። ግን እመነኝ በደንብ አስከፍለዋለሁ። እቺ ልጅ ምን ለማድረግ እየሞከረች ነው? እዚህ ቤት ለየት ያለ ምሳ እንዲዘጋጅ እፈልጋለሁ። ሚስቴ ዲና እወዳታለሁ። የእውነት አብርሃም ጠልቶኛል። ስልኩን ያነሳው ህፃን ማን ነው? የማን ነው ልጅ? እሱ እንደኛ አይደለም። ትተኝማ አትሄድም። ዲና ካለቀሽ ራስሽን ችለሽ አልቀሽ። አንቺ ለቤተሰባችን ችግርና መከራ ነሽ። እንደዛ እንኳን አልመሰለኝ። ጭራሽቷም ጠፍታለች። እናትየው ገዳዮቹ ገድለው ጥሏታል ብለው እያበዱ ነው። ደህና አይደሉ? ያለ ምግብ ያለ መጠጥ እስካሁን ታስሬ ያለሁት። እመነኝ እገልሃለሁ። አብርሃም ከመጣ ጥሩ ነገር አይፈጠርም። ልጄ እባክሽ አትሙቺብኝ።